የኢትዮጵያ ማህበር በቶሮንቶና አካባቢው ለ26ኛ ጊዜ የኢትዮጵያውያን ካናዳውያን ቀንና የኢትዮጵያን አዲስ ዓመት በሴፕቴምበር 5 እና 6 2026 ዓመተ ምህረት በደመቀና ባማረ ሁኔታ ለማክበር ዝግጅቱን እያካሄደ ይገኛል። በተለይም የዘንድሮውን በዓል ልዩ የሚያደርገው የሴፕቴምበር ወር የኢትዮጵያውያን ባህልና ቅርስ ወር ተብሎ በኦንታሪዮ መንግስት በሕግ ስለተደነገገ በዚያው መንፈስ እናከብረዋለን። ድንኳን መከራየት ለምትፈልጉ ምዝገባው የሚጀምረው ማክሰኞ ጁላይ 21 2026 3 ፒኤም ሲሆን የሚያበቃው ኦገስት 22 ቀን 5 ፒኤም ይሆናል። የድንኳን ምዝገባው በቅድሚያ የመጣ በቅድሚያ የሚመዘገብ ሲሆን የምዝገባው ቀን ካለፈ ወይም ሜዳው የሚችለው መጠን ከሞላ ምዝገባው አስቀድሞ ሊያበቃ ስለሚችል በወቅቱ ምዝገባና ሙሉ ክፍያ እንድታደርጉ እናሳስባለን። ለሁለት ቀን ኪራይ እንደሚከተለው ይሆናል። ለምግብና መጠጥ የድንኳን ኪራይ 1100 የካናዳ ዶላር፣ ለደረቅ ዕቃ ሽያጭ የድንኳን ኪራይ 600 የካናዳ ዶላር፣ ለፕሮሞሽን ወይም ለማስታወቂያ ስራ ድንኳን ኪራይ 350 ብር ይሆናል። በዓሉን በሰላም አድርሶን በጋራ እንድናከብር የኢትዮጵያ ማህበር በቶሮንቶና አካባቢው መልካም ምኞቱን ይገልጻል። እናመሰግናለን። Notes to vendors. We are pleased to invite interested vendors to participate in the 26th anniversary of the Ethiopian Canadian Day celebration on September 5 and 6, 2026 at Christie Pitts Park. Registration begins Tuesday, July 21st, 2026, 3 p.m., ending on August 22nd, 2026 at 5 p.m. All vendors who wish to participate must apply before the deadline. Vendor space are limited and will be assigned on a first-come, first-served basis. After approval by the organizing committee, the tent rental price for 2 days is as follows. For food vendors, $1,100 Canadian dollars. For dry good vendors, $600 Canadian dollars. For promotion vendors, $350 Canadian dollars. Thank you. Hope to see you all celebrate the Ethiopian Canadian Day on September 5 and 6, 2026 at Christie Pitts Park. Thank you. የገንዘብ ማሰባሰቢያ የምሳ ዝግጅት ቅዳሜ ኦገስት 15 ቀን 2026 ዓመተ ምህረት ለዚሁ ክብረ በዓል ዝግጅት እንዲረዳ በማህበሩ ህንጻ አዳራሽ ከቀኑ 1 ሰዓት ፒኤም ጀምሮ እስከ ምሽቱ 7 ሰዓት ፒኤም ድረስ የሚቆይ የገንዘብ ማሰባሰቢያ የምሳ ግብዣ ይደረጋል። የቲኬት ዋጋ 20 የካናዳ ዶላር ሲሆን እባክዎ በስራ ወይም በተለያየ ፕሮግራም መገኘት ባይችሉም እንኳን ቲኬቱን በመግዛት ማህበሩን እንዲተባበሩ በአክብሮት እንጠይቃለን። ቲኬቱን ከማህበሩ ጽፈት ቤትና ከኮሚቴ አባሎች ማግኘት ይችላሉ። በዓሉን በሰላም አድርሶን በጋራ እንድናከብር የኢትዮጵያ ማህበር በቶሮንቶና አካባቢው መልካም ምኞቱን ይገልጻል። እናመሰግናለን።